ሰላም ጉድ የዚህ ዩቲዩብ ተከታታዮች በዛሬው ዕለት የምንመለከተው how to change font style ይላል። ይሄ ማለት የምንጠቀምባቸውን የፎንት ስታይሎች እንዴት አድርገን መቀየር እንችላለን የሚለው ነው። ለምሳሌ አሁን ላይ ተገልጾ ያለው እዚህ ጋር ካሊብሪ ቦዲ የሚባል የፎንት ስታይል አለ። ለምሳሌ እኛ አንድ የጻፍነውን ቴክስት ወይ ሌላ መቀየር ከፈለግን ለምሳሌ እንደዚህ ኢትዮጵያ ብለን ይሄን ኢትዮጵያ ካሊብሪ ተብሎ ተጽፏል። እኛ ወደ ሌላ መቀየር ከፈለግን ምን እናደርጋለን? እዚህ ጋር ፎንት ስታይል ላይ እንመጣና እዚህ ጋር ያለው ላይ ክሊክ እናደርጋለን። ከዛ እዚህ ጋር ብዙ የሚገለጹ ፎንት ስታይሎች አሉ። ማውዛችን ላይ ስክሮል ወደታች እያደረግን ብዙ አይነት የፎንት ስታይሎች አሉ። እኛ የምንፈልገውን አንዱን አይነት እንመርጥለታለን ማለት ለምሳሌ ይሄን ከመረጥን ያው እዚህ ጋር አድርገን ለምሳሌ ይሄን ከመረጥንለት ወደሱ ይቀይረዋል ማለት ነው። በተጨማሪ ደግሞ እዚሁ ጋር የተለያየ አይነት መጠቀም እንችላለን ማለት ነው። ለምሳሌ ያው እያለን ግን እዚህ ውስጥ ይሄ የአማርኛ ፊደላት ጋር የተገናኙ ምናምን መቀየር አይቻልም ራሱን ስለማያመጣው ማለት ነው። ስለዚህ በእንግሊዝኛ ፎንት ስታይል የተጻፉትን ቃላቶች መጠቀም እንችላለን ማለት ነው። ለምሳሌ ይሄን ከመረጥን በዚህ መንገድ ፎንት ስታይላችንን መጠቀም እንችላለን ማለት ነው። ኮመን የሚባሉ የፎንት ስታይል አይነቶች አሉ። እንደዚህ ሶስት ብዙ ጊዜ በጥናትና ጽሁፍ ምርምር ሲሰራ በእንግሊዝኛ የሚጻፍ ከሆነ ሪሰርቹ ብዙ ጊዜ ተጠቀሙባቸው የሚባሉ ሶስት አይነት አሉ። የመጀመሪያው ታይምስ ኒው ሮማንስ ይባላል ማለት ነው። እሱን ለማግኘት ከፈለግን ምን እናደርጋለን? አንደኛው መንገድ እዚህ ላይ ክሊክ እናደርግና እዛች እየወረድን አልፋቤቲካሊ እንፈልጋለን ማለት ነው። አሁን ሲቤት እንደዚህ እያደረግን ወደታች ከዛ ቲጋ ስንደርስ ታይምስ ኒው ሮማንስ የሚለውን መፈለግ ነው ማለት ነው። ስለዚህ አሁን ለምሳሌ ፒኪዋርኤስ እዚህ ጋር ይሄው ታይምስ ኒው ሮማን የሚባለውን ፎንት ስታይል አገኘን ማለት ነው። ይሄ አንዱ መንገድ ነው። አለበለዚያ ደግሞ ለምሳሌ ራሱን እዚህ ጋር ይሄን ዲሌት አድርገን ራሱን ታይምስ ብለን ስንጽፍ ራሱ ይጽፍልናል ማለት ነው። ከዛ ላይ ኢንተር ስንልበት ይቀይርልናል ነው። አንደኛው ታይፕ ይሄንኛው ታይምስ ኒው ሮማንስ ይባላል። ሁለተኛው ደግሞ ካምቢሪያ የሚባል አለ። እንደዚህ ራሱ ይመጣል ካምቢሪያ። ኢንተር ስትሉት ያው ፎንት ስታይሉ ትንሽ ነው የሚለያዩት ግን ኮመን የሚባሉ አይነቶች ናቸው። ሶስተኛው ደግሞ ካሊብሪ የሚባል አለ። ይሄው በዚህ መንገድ ፎንት ስታይሎቻችንን መቀየር እንችላለን ማለት ነው። በተጨማሪም ፎንት ሳይዙን ለማግኘት ካስፈለገ ፎንት ስታይሉን ማግኘት ካስፈለገ ምን እናደርጋለን? ኮንትሮል shift እና ኤፍን በመጫን እናገኛለን ማለት ነው። ኮንትሮል shift ኤፍ ኮንትሮል shift ኤፍ ሲነካ እንደዚህ አይነት ፎንት የሚል አንድ ዊዛርድ ይመጣልናል ማለት ነው። እዚህ ዊዛርድ ላይ ምን ማድረግ እንችላለን? መምረጥ እንችላለን ማለት ነው። ለምሳሌ ያው እዚህ ጋር የተቀመጡ አሉ ፎንቶች አሉ ማለት ነው። ፎንት ስታይሎች አሉ። እነኚህን እየመረጣችሁ ምን ማድረግ ነው? እናንተ በምትፈልጉት አይነት ካለ የምትለዩዋቸው ከሆነ በስማቸው መርጣችሁ ምን ማድረግ ነው? መጠቀም ነው ማለት ነው። ለምሳሌ ይሄን ከመረጥንለት ይሄው ኦኬ ነው። ከዛ ኢቭን እዚህ ጋር ሬጉላር ኢታሊክ ነው ቦልድ ነው ምናምን እያደረጋችሁ ፎንት ሳይዙን በመምረጥ ምን ታደርጋላችሁ? እዚህ ጋር ኦኬ በማለት ማሳለፍ ይቻላል ማለት ነው።